ሰው በህይወቱ የሚወደው ነገር ቢኖር የሚረዳው ሰው ነው። ከተረዳንለት ወደ ራሱ ከወረን ድክመቶቹ ሁሉ ተትቶ ለኛ መኖር ይጀምራል። እነዚህን እንዲያደርጉ ነው እግዚአብሔር ከባልና ከሚስት በላይ የሚሰጠው በምድር ላይ ክቡር ነገር የለም። ትዳር ባይኖር እመቤታችን ራሱ እኮ አትወለድም። የትዳር ውጤት ናት ክርስቶስ። ስለዚህ ሷባት ደግሞ ከየት ይወለዳልና ክብር ልንሰጠው ይገባል። ታዲያ ይሄንን ነገር መጀመሪያ ምን ልናደርግ ይገባል ከተባለ ቅዱስ ጳውሎስ ሁለት ነገሮችን አድርጓል። እደውኑ ያፍቅሩ አንስቲያሆሙ አንስትኒ ተአዘዛ ላምታቲክ። ሁለት ድርሻ ነው የሰጠ። እነዚህን ድርሻዎች ዝም ብሎ ያገባል ክርስቲያኑ ግን አያውቃቸውም። ሴቶች ወይ ለባሎቻችሁ ታዘዙ። ወንድ የሚፈልገው መታዘዝ ነው ማለት ነው። እሺ ባይ መሆንን ይፈልጋል። ያንን ሲያደርጉለት መግዛት እኮ ነው በራሱ እኮ እሺ የሚል ሰው ነው የሚገዛ። የሴት ልጅ ትክክለኛ መልኳ እሺ ነው። እሺ የምትለው ከሆነ ከዚህ በኋላ ሁሉን ነገር ባሪያ ሆኖ ልክ እዚህ በገመድ እንደሚጎተት በግ እንደፈለገች ማዘዝ ትችላለች ማለት ነው።